አላጨስኩም እኮ እመቤቴ ማርያምን አላጨስኩም። ማይኮ ግን ከጭንቅላታችን በላይ አንቺን እንሳኝ አላጨስኩም። መድኃኒዓለምን ትችላለህ። የሚገርም ስራ በቃ ሊድ ብርሃኔ እወድሻለሁ። ብርሃን ለኔ ብዙ ነገሬ ነች። ለምን እንደምኖር አላውቅም፣ ግን ብርሃንን ለማየት ብቻ ከእንቅልፌ እነሳለሁ። የኔን ህይወት ለማስተካከል ብዙ ሞክራለች። አፈቅራታለሁ ግን መጣሽ ደሞ እቺ ተረገመች። መቼም ከሷ ውጭ ማንንም አይሆንም። ሚካኤል አባቴና እናቴን አልወዳቸው፣ እናቴን አላውቃት። አባቴ ብርሃንን ሲሰድባት ከሰማው በኋላ ጠላሁት። እሷን ብቻ ብርሃኔን ብቻ ነው የምወዳት። አታውቅም እንጂ ብርሃኔን ብቻ ነው ማፈቅራት። ማን ያሰረክ? ዮርዲ ምንድነው? ጭንቅላቴን ስለሚያመኝ እኮ ነው ያሰሩኝ። አያምክም፣ አንተ ጤነኛ ነሽ? ምን ይሄ ታሰረ ተፈታ? ከተፈታ ሲያጨስ ነው የሚውለው። ማንም እንዳያስረው ከዚህ በኋላ አያጨስም መስሎሽ ነው?